ሰላም ጤና ይስጥልን ተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ዶክተር ደሳለኝ ጫኔን ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በሕዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔም በመጪው ምርጫ እንደማይወዳደሩ አስታወቁ። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነፃና ሰላማዊ እንዲሁም ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል ባለመኖሩ ምክንያት እንደሆነ ገልጸዋል። የፓርላማ አባሉ ይህንን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ዛሬ ጥር 29 2018 ዓ.ም ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በሕዝብ ተወካዮች ምክር ቤት የሕዝብ ሐቀኛ ድምፅ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛው ዙር ሀገር አቀፍ ምርጫ የተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር በተያያዘም በእጩነት መመዝገብ አለመመዝገባቸውን በተመለከተም ተደጋጋሚ ጥያቄዎች ሲቀርቡባቸው እንደቆየ ዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ጥር 1 የተጀመረው የእጩዎች ምዝገባ ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበረም በዛሬው መግለጫቸው ላይ አስታውቋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄን አብንን ከሚመሩ አመራሮች ጋር ቅራኔ ያላቸው የፓርላማ አባሉም እድሉን የሰጧቸውን ፓርቲዎች በስም ከመጥቀስ ተቆጥበዋል። ኢንሳይደር ኢትዮጵያ በፌስቡክ ገጹ አስነብቧል። ወደ ሌላኛው መረጃችን ስናመራ ኤርትራ አየር ኃይሏን በተጠንቀቅ እንዲቆም ያዘዘ ሲሆን ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና የኤርትራን አየር ኃይል ለንጽጽር የማይቀርብ ነው ሲሉ ተችተዋል። ኢትዮጵያ አደገኛ ጄቶችን ሚሳኤሎችንና ድሮኖችን ይፋ ማድረጓን ተከትሎም አዳዲስ ሚጋ ጄቶችን የታጠቀችው ኤርትራም አየር ኃይሏን በተጠንቀቅ እንዲቆም አዛለች ተብሏል። ሆኖም ኤርትራ የታጠቀችው መሳሪያዎችንም ይፋ ያደረገች ሲሆን ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና ኤርትራን አየር ኃይል ለንጽጽር የማይቀርብ ነው ሲሉ ይፋ አድርገዋል። ኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓልን አስመልክቶም ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ በ2030 የኢትዮጵያ አየር ኃይል አቅምን ወደ 5ኛ ትውልድ ለማሸጋገር እቅድ መያዙን ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ ሀገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ አዘል መልእክት ማስተላለፋቸው ይታወሳል። ዘገባውን ያገኘነው ከኢስት አፍሪካ ሚዲያ ነው።